ታድርጊ ባልሽ ያገባን ሰው። ይሄን ነገር ከዚህ በፊት ተናግሬ በደንብ እስኪ በቃኝ ድረስ አፈር አብልተውኛል፣ ሪከርድ አድርገው ማለት ነው። አሁንም ሪከርድ እንደሚደረግ አውቃለሁ። ብዙ ሰዎች መጥተው ተነስተው እንደሚናገሩ አውቃለሁ። ወላኪን ሐቂቃው ይሄ ነው። ከሱ ጋር ችግር ላይ ባለሽበት ሰዓት አግብታ የፈታችን ሴት ጓደኛሽ አታድርጊ የምልበት ምክንያት አለ። አግብታ የፈታች ሴት ከሁለት አንዷ ናት። አንዷ መልካም ሴት ናት፣ ጥሩ ሴት ናት። ትዳሯ ግን አልሰመረላትም። ዓዲ ኖርማል ነው። አላህ ስብሓነሁ ወተዓላ መልካም ትዳር ይወፍቃት። ሁለተኛዋ ደግሞ አግብታ ከፈታች በኋላ የመጀመሪያውን ትዳር ራሱ ኤክስፒሪየንስ የላትም። ሲጀምር ጥሩ ኤክስፒሪየንስ ቢኖራት ያንን ትዳር አንቺ አሁን እሷን ለማማከር ስትመጪ የምን ኤክስፒሪየንስ ለመውሰድ ነው እሷን የምታማክሪያት? እንዴት መፈታት እንዳለብሽ ነው የምታማክሪያት እሷን? ባይሆን ሁለተኛ ሚስትም አግብተውባቸው ሰብር አድርገው እየኖሩ ያሉትን ጓደኛ አድርጊ። ሁለተኛ ሚስትም ባሎቻቸው አግብተው ሰብር አድርገው እየኖሩ ያሉትን አማክሪ። እነሱን ከእነሱ ጋር ጓደኛ ሁኑ። ምክንያቱም ያለውን ነገር ሳይዶቹን ይነግሩሻል። በቃ ይሄ ነገር ፖዚቲቭ ሳይድ ነው፣ ይሄ ደግሞ ነገቲቭ ነው ብለው ይነግሩሻል፣ ያሳውቁሻል። ሐቂቃውን እየኖሩ ያሉት እነሱ ናቸው። ተግባባን? ያኔ ያለው ከዚህ በፊትም ስናገር በጣም እንትን ተብሎ ነበር። ምክንያቱም በደንብ አድርጌ ስለማውቅ ፈረንጅ ሀገሮች ላይ፣ አረብ ሀገራት ላይ አብዛኛው የትዳር መፍረስ ምክንያት የሆኑት አማካሪዎች ናቸው። ተግባባን? የትዳር መፍረስ ምክንያት የሆኑት አማካሪዎች ናቸው። አንቺ መልካም ነገር ፍለጋ እነሱ ጋር ስትሄጂ ምን ይሄ ባል ነው፣ ይሄ እንትን ነው፣ እሱም ብሎ ደግሞ ባል ምናምን እያሉ ብትንትንሽን ነው የሚያወጡት። ከዚያ በኋላ ወላሂ ልዓዚም ይስቁብሻል። አላህ ምስክሬ ነው፣ ይስቁብሻል። ከተበተንሽ በኋላ ትዳርሽን ካፈረስሽ በኋላ ከት ብለው ነው የሚስቁብሽ። አለቀ። ያን ነገር ነው የምመክራችሁ። ከዕምራን ጠይብ ጋር ነበር የመጣሁት። በጣም ያስገረመኝ ነገር ክርስቲያን ሁኜ እንኳን ፊት ካልተለወጠብኝ ትንከባከበኝ ነበር።